ትንሿ ጥርስ ለትልቁ ጥርስ ስትነዳው ጉልበት ይፈጠራል ማለት ነው። ይኸው ትንሿ ይህ ትልቁ ለትንሽ በሚነዳበት ጊዜ ፍጥነት ይገኛል ማለት ነው። ፍጥነት የሚጨምርልን ለምሳሌ አጠር ባለ ሳይክል አለች። በአውቶማቲክ ግን ፍሪክሽን የለም። በራሱ ያሰብኩት ጦርነት በዓለም ላይ ባይኖር ምን ይፈጠር ነበር? ሰላም ለእናንተ ይሁን። እንኳን ወደ ቻናል በሰላም መጣችሁ። ይህ ቻናል ኢትዮ ስኪል አካዳሚክ ይባላል። ኢትዮ ስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁን ቆዩ። እሺ፣ ወደ ዛሬ ትምህርታችን ከመሄዳችን በፊት ግን ባለፈ ምን ብለን ነበረ? ስለ ኤሌክትሪክ አስተላላፊ በዲቴል አይተን ነበር። ኤሌክትሪክ አስተላላፊ በውስጡ 4 ክፍተት አለው። አንደኛው ስታርቲንግ ሲስተም ነው። ሁለተኛው ደግሞ ቻርጂንግ ሲስተም ነው። ሶስተኛው ደግሞ የተለያዩ መብራቶች የሚያስበራልን፣ አራተኛው ደግሞ ኢግኒሽን ወይም ደግሞ እሳት አቀጣጣይ የሚባል ምንድነው ይሄ በቤንዚን የሚጠቀም ነዳጅ ብቻ የሚገኝ እሳት አቀጣጣይ አይተን ነበር ባለፈው ማለት ነው። እዛ ሄዳችሁ እዛ ክፍል ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ አለፍ ብለን ስናየው ደግሞ ወይም ደግሞ ከባለፈ ስናየው ደግሞ አንድ ተሽከርካሪ ከ5 ይዋቀራል ብለናል ነበር ማለት። ከ5 አንዱ ምንድነው ኃይል አስተላላፊ ነው። ስለ ኢንጂን እና ኤሌክትሪክ አስተላላፊ ባለፈው አይተናል። እዛ ሄዳችሁ ዛሬ ግን የምናየው ስለ ኃይል አስተላላፊ ነው የምናየው ማለት ነው። ኃይል አስተላላፊ ማለት ምን ማለት ነው? ጥሩ። ኃይል አስተላላፊ ማለት ከኢንጂን የተገኘ ኃይል አባዝቶ ወይም ደግሞ ቀንሶ ወይም ደግሞ የዳይሬክሽን አቅጣጫ ቀይሮ ወደ ጊር ቦክስ ያስተላልፋል ወይም ደግሞ ወደ ጎማ ያስተላልፋል ማለት ነው። ወደ ጎማ ያስተላልፋል። መኪናችን ከቦታ ወደ ቦታ እንዲቀሳቀስ ያደርጋል። ይሄ ትራንስሚሽን ይሄ ኃይል አስተላላፊ የሚባል አጠቃላይ ማለት ነው። ስለዚህ ኃይል አስተላላፊ ሲባል በአጠቃላይ አጠር ባለ ከኢንጂን የተገኘ ኃይል የሚያስተላልፍልንና ብሬክ የሚያደርግልን ወይም ደግሞ የሚያቋርጥልንና የሚቀንስልንና የሚጨምርልን ማለት ነው። ሌላ እንትና የለውም። ስለዚህ በውስጡ ብዙ ፓርታት ወይም ደግሞ ብዙ ታይፕስ አሉት ማለት ነው። ስለዚህ አንደኛው ማለት ፍሪክሽን ነው። ፍሪክሽን ማለት ምን ማለት ነው? ፍሪክሽን ፔዳል የሚባል አንደኛው ሽፈር ራሱ የሚረግጠው ማለት ነው። በጋቢና ላይ በማኑዋል ላይ የሚረገጥ አንደኛው ፍሪክሽን ነው። ሁለተኛው ደግሞ ነዳጅ ነው ወይም ደግሞ የነዳጅ ፔዳል ነው። ሶስተኛው ደግሞ ፍሪክሽን። እነዚህ በእግሩ የሚረግጣቸው አንድ ሺፌር ማለት ነው፣ አሽከርካሪ ማለት ነው። ስለዚህ ፍሪክሽን ደግሞ ከኢንጂን የተገኘ ኃይል ወደ ጊር ቦክስ እንዲያልፍና እንዲያልፍ ብሬክ ወይም ደግሞ እሽክርክት እንዲያልፍና እንዳያልፍ አድርጎ እንትን ያደርጋል፣ ብሬክ ያደርጋል። በሚያስፈልገው ደግሞ እኛ ማርሽ በምናስገባት ጊዜ በምናወጥበት ጊዜ ፍሪክሽን ረግጠን የምናደርጋለን ማለት ነው። ኃይሉ ሳይስተላለፍ የምናደርጋለን እኛ ጥርሳችን እንቀይራለን ወይም ደግሞ ማርሽ እንቀይራለን ማለት ነው። እንቀሳለን ወይም እንጨምራለን ማለት ነው። ፍሪክሽን በሶስት አይነት ይሰራል ማለት ነው። አንደኛው በሜካኒካል ኃይል ወይም ደግሞ በካዎ ማለት ነው። በድሮ ተሽከርካሪዎች ነው መሰለኝ ይሄ የሚገኝ። ሁለተኛ በቤንዚን፣ ሁለተኛ በዘይት ማለት ነው። በዘይት ሃይድሮሊክ ማለት ነው። ሶስተኛ ደግሞ አየርና ዘይት በሁለት የሚሰራ አለ ማለት ነው። ስለዚህ ወደ ሌላ ስንሄድ ደግሞ ይሄ ያው ፍሪክሽን ማለት ከኢንጂን የተገኘ ኃይል ወደ ጊር ቦክስ እንዲያልፍና እንዳያልፍ የሚያደርግ ፓርት ነው ወይም ደግሞ የሚያደርግ ክፍል ነው ማለት ነው። ስለዚህ ሌላኛው ደግሞ ሁለተኛው ደግሞ ጊር ቦክስ ምን ማለት ነው? ጊር ቦክስ ማለት ይሄ ማርሽ ያለው ለምሳሌ ይሄ ማርሽ ነው፣ የአይሱዙ ማርሽ ነው። የአይሱዙ ማርሽ ነው ሪቨር ያለው ወይም ደግሞ ይሄ የአይሱዙ ማርሽ ነው። ይሄ ጥርሱ ያለው ወይም ደግሞ ጥርሱ ያለበት ቦታ ምንም ጊር ቦክስ ይባላል ማለት ነው። እዚህ ውስጥ ላይ ምን አለ መሰላችሁ? ጥርሶች ነው ያሉ። ትልቅ ጥርስ፣ ለትንሽ ጥርስ ምናምን እንደዛ ጥርሶች ነው የሞላ እዛ ውስጥ ማለት ነው። ስለዚህ ጊር ቦክስ ላይ ሁለት አይነት እንትን አሉት ጊር ቦክሶች አሉ ማለት ነው። አንደኛው ማኑዋል ጊር ቦክስ ማለት እኛ የምንጠቀመው ወይም ደግሞ
ቆየት ያለው እንትን አለው ወይም ደግሞ ማኑዋል ማለት እነ አይሱዙ የሚጠቀሙበት አለው አሁን ማለት ነው። በተግባር አሳያቸዋለሁ። ሌላኛው ነው አውቶማቲክ ዘመናዊ የሆነ ወይም ደግሞ አውቶማቲክ ማለት ምን ማለት መሰላችሁ? በማኑዋል ላይ ሶስት የሚረገጡ ወይም ደግሞ አሽከርካሪ የሚረግጠው ጋቢና ላይ ያሉት እነ ፍሪሲዮን እና እነ ፍሬን እና እነ ነዳጅ ነበረ። በአውቶማቲክ ግን ፍሪሲዮን የለም፣ በራሱ እንትን ማለት ወይም ደግሞ ፍሬን እና ነዳጅ ብቻ ነው ያለ። ነዳጅ ስትሰጠው እንትን ያደርጋል፣ ስትቀንስ ደግሞ ራሱ አውቶማቲካሊ ይቀንሳል ማለት ነው። ስለዚህ የአውቶማቲክ ዲቴል እናየዋለን በቀጣይ ማለት ነው። ጊርቦክስ ምን ያደርጋል ማለት ነው? ከሞተር የተገኘ ኃይል ምንድነው በፍሪሲዮን ጋር ያልፋላ። ፍሪሲዮን አድርጎ ካለፈ ምን ያደርጋል? ይሄ ጉልበት ይጨምርልናል። አንድ ፍጥነት ይጨምራል። ሁለት ወይም ደግሞ ጉልበት እንድናገኝ ያደርጋል። ፍጥነት እንድናገኝ ያደርጋል። ያቅጣጫ ለውጥ ወይም ደግሞ ወደ ኋላ ወደፊት እንዲንቀሳቀስ ተሽከርካሪያችን ያደርጋል ማለት ነው። እንዴት አድርጎ ነው ጉልበት የሚጨምር፣ እንዴት አድርጎ ነው ፍጥነት የሚቀንስ፣ እንዴት አድርጎ ነው ወደ ኋላ የሚሽከረከር የሚል ሐሳብ እናያለን በዚህ ውስጥ ማለት ነው። ጊርቦክስ ማለት ይሄ ማለት ነው። ወይም ደግሞ ሳጥኑ ጊሮች ያሉ ወይም ጥርሶች ያሉበት ቦታ ማለት ነው። ይሄ ማለት ነው ማነው ይሄ ደግሞ ማርሻችን ነው። የምናስገባ የምናስወጣበት፣ ማርሽ የምንቀንስበት የምንጨምርበት ማኑዋል ነው። ወይም ደግሞ እቺ ምን ይዘው ማለት ነው ወደፊት ወደ ኋላ እንትና ፍጥነት በምንጨምርበት ይሄ ማርሽ የምንጨምር፣ ፍጥነት በምንቀንስበት ደግሞ በዚህ ማርሽ እንቀንሳለን ማለት ነው። ስለዚህ ፍጥነት የሚፈጥርልን እንዴት አድርጎ ነው ማለት ነው። ፍጥነት የሚጨምርልን ለምሳሌ አጠር ባለ ሳይክል አለች። ይሄ በቀላሉ ላስረዳችሁ ብዬ ነው። ሳይክል ይሄ ማለት ነው። ስለዚህ ይሄ ሳይክል ትልቁ ስናርገው ወይም ደግሞ ይሄ መሽከረካችን እግራችን የምንረግጠው በትልቁ ካረግደን ፍጥነት በጣም ይጨምራል ማለት ነው። ፍጥነት በጣም ይጨምራል። ስለዚህ ትልቁ ለትንሹ ሲነዳው ማለት ነው። እቺ ተቀባይ ወይም ደግሞ ይሄ አሽከርካሪ ነው፣ ይሄ ደግሞ ተሽከርካሪ ነው። ወይም ደግሞ ይሄ አዟሪ ነው፣ ይሄ ደግሞ ተዘዋሪ ነው፣ ወይም ደግሞ ኃይል ተቀባይ ነው ማለት ነው። ይሄ ኢንጂን ነው የሚባለው፣ በእኛ አጠራር ኢንጂን የሚባለው ወይም ደግሞ ኃይል የሚሰጥን ነው ማለት ነው። ይሄ ደግሞ ምን ያደርጋል ማለት ነው? የሚሽከረከር አካል ነው ማለት ነው። ስለዚህ ይሄ ጊርቦክስ ካለው ይሄ ጊርቦክስ ማለት ነው እዛ 1 2 3 4 የሚሉ ማርሾች አሉ ወይም ደግሞ ከ1 እስከ 5 የሚሆኑ ጥርሶች አሉ ማለት ነው። 1 2 3 4 ማለት ነው። ስለዚህ ፍጥነት በምንጨምርበት ጊዜ ሰንሰለታችን ወይም ደግሞ ይሄ የካቲናችን እዛ ነው የምናስረው ወይም ትልቁ ላይ እናስረዋለን። ትልቁ ምን ያደርጋል? ለትንሹ ይነዳዋል። እንደዛ አድርጎ ይነዳዋል። ትልቁ ለትንሹ ሲነዳው ይሄ ደግሞ ተሽከርካሪ አለው ወይም ደግሞ ምን አለው? ሳይክሉ እቺ ናት የምንለው ወይም ጎማ ነው ማለት። በትልቁ አድርገን ስንረግጠው ምን ያደርጋል? በትልቁ ለትንሹ ሲነዳው በጣም ፍጥነት ያመጣል ማለት በጣም ፍጥነት ያመጣል። ስለዚህ ወደ ጊርቦክስ ስናመጣው ደግሞ ይሄ ኢንፑት ወይም ደግሞ ወይም ደግሞ ይሄ ራስ ጥርሱ ወይም ደግሞ ወደ ኃይል እቺ ስናያት እቺ በዚህ ፍሪሲዮን አለ፣ በዚህ ኢንጂን አለ፣ በዚህ የሚመጣ ኃይል ምን ያደርጋል? ይሄ ደግሞ ተቀባይ ኃይል ወይም ደግሞ አውትፑት ወይም ደግሞ የሚያወጣልን ኃይል የሚያወጣልን ወይ ደግሞ ወደ ጎማ የሚወስድልን ወደ ዲፈረንሻል አድርጎ የሚወስድልን እንበል ማለት ነው። ስለዚህ ይሄ ፍጥነት ከፈለገ ወይም እኛ ፍጥነት ከፈለግን የምናደርግ መሰላችሁ? ፍጥነት ምን ያደርጋል ማለት ነው? እኛ ይሄ መዘወሪያ ወይም ደግሞ ይሄ ጊርቦክስ ወይም ደግሞ ኢንጂን ኃይል የሚፈጠርበት ማለት ያ ኃይል አባዝተን መስጠት የሚቻለን ለሳይክሉ ማለት ነው። ስለዚህ ምን እናደርጋለን? ትልቁ ጥርስ ለትንሽ ጥርስ ሲነዳ ማለት ነው። ማለት ትልቁ ጥርስ ለትንሽ ጥርስ ይሄ ማለት ራሱ አንዲ ወይም ደግሞ ራሱ ትልቅ ይሆናልና የሚሽከረከር ደግሞ ትንሽ ይሆናል ማለት ነው። ትንሽ ይሆናል ማለት ትንሽ ትሆናለች ማለት ነው። ከዛ ይሄ በቤልት በሰንሰለት ከተያዘ ወይም በጥርስ በተሽከርካሪ ላይ በጥርስ ነው፣ በሳይክል ላይ ደግሞ በሰንሰለት ይያዛል ማለት ነው። ስለዚህ ይህ ትልቁ ለትንሽ በሚነዳበት ጊዜ ፍጥነት ይገኛል ማለት ነው።
ምን ይገኛል? ፍጥነት ይገኛል። ይህ ማለት በሌላ አባባል ስንት ነው ማለት ነው? አምስተኛ ማርሽ ነው። አምስተኛ አራተኛ ሊሆን ይችላል፣ ወይም አምስተኛ ማለት ነው። አምስተኛ ማርሽ ማለት ነው። አምስተኛ ማርሽ በጣም ፍጥነት አለው ማለት ነው። በጣም ፍጥነት አለው። ስለዚህ ትልቁ ጥርስ ለትንሽ ጥርስ ሲነዳው ማለት ነው። ልክ እዚህ አምስተኛ ደረጃ ስናደርገው ይሄ ሰንሰለት እንትን አለው 1 2 3 እያለ ይቀጥላል። እንትኑ ካቴናው ይሄ ጥርሱ ማለት ነው። ስለዚህ እዛ ላይ ስናርገው ትልቁ ላይ አምስተኛው ስናርገው በጣም ነው የሚበራው፣ ወይም ደግሞ በጣም ፍጥነት እንዲኖረው ያደርጋል ማለት ነው። ምን ስለሆነ ነው? ትልቁ ጥርስ ለትንሽ ጥርስ ስለነዳው ማለት ነው። ጥሩ። እሺ እንዴት አድርገን ነው ያ ጉልበት ደግሞ የምናገኘው? እንዴት አድርገን ነው? ልክ እንደዚህ ጉልበት ደግሞ የምናገኘው እቺ ትንሿ ምን ታደርጋለች ማለት ነው? ትንሿ ለትልቁ የባለፈው ግልባጭ ማለት ነው። ወይም ደግሞ ግልባጭ አሁን ባለፈ ይሄ ትንሹ ይሄ ባለፈ እንትና ብለናል ነበር። ይሄ ትልቁ ጥርስ ወይም ደግሞ ትልቁ ጥርስ ለትንሽ ጥርስ ሲነዳው ጉልበት ይጨምራል ብለናል። በግልባጭ ደግሞ ትንሹ ጥርስ ለትልቁ ጥርስ ሲነዳው ደግሞ እንደ ግልባጭ ማለት በሌላ አባባል እቺ እንደዛ አድርጋለሁ በትልቅ ታደርጋለህ ማለት ነው። ስለዚህ ፓወርዋ ወይም ደግሞ እቺ ከኢንጂን የምትመጣ ኃይል ነው፣ ወይም ደግሞ እንደ ሳይክል ስለምናያት ማለት ነው። እቺ ኃይል ናት፣ እንደዚህ ኃይል የምትሰጠን ማለት ነው። ስለዚህ እቺ ኃይል ለትንሿ ጥርስ ስትነዳ ጉልበት ወይም ደግሞ ፍጥነት ይጨምራል ማለት ነው። ፍጥነት ይጨምራል። ጉልበት ሲጨመር ግን በአንጻሩ ጉልበት ደግሞ ትንሿ ጥርስ ለትልቁ ጥርስ ሲነዳ ማለት ነው። በሌላ አባባል በዚህ ስናይ በጊርቦክስ ይህ ራሱ አንድ ነው፣ ወይም ደግሞ ዋናው ፓርት ነው፣ ወይም ደግሞ ኢንፑት ማለት ነው። ይሄ ኢንፑት። ስለዚህ ይህ ጥርስ ጉልበት ፍጥነት ስንፈልግ እቺ ጥርስ ምን ታደርጋለች? እቺ ጥርስ ወይም ትልቁ ጥርስ እቺ ጥርስ ትንሿ ጥርስ ለትልቁ ጥርስ ስትነዳው ጉልበት ይፈጠራል ማለት ነው። ትንሿ ጥርስ ለትልቁ ጥርስ ስትነዳው ጉልበት ይገኛል ማለት ነው። ይሄ ትልቁ ጥርስ ለትንሿ ጥርስ ሲነዳው ግን ትልቁ ጥርስ ለትንሿ ወይም ደግሞ ለትንሿ ጥርስ ሲነዳ ደግሞ ፍጥነት ይፈጠራል ማለት ወይም ደግሞ ፍጥነት ይፈጠራል ማለት ነው። ስለዚህ ግልባጭ ነው በቃ የዚህ ፍጥነት ስንፈልግ ትልቁ ጥርስ ለትንሽ ጥርስ ሲነዳው፣ ጉልበት ስንፈልግ ደግሞ ትንሿ ጥርስ ለትልቁ ጥርስ ሲነዳው ማለት ነው። እሺ አቅጣጫው ሲቀየርስ? አቅጣጫው ወይም ደግሞ ወደ ኋላ ስንፈልግ ደግሞ ምን ያደርጋል ማለት ነው? እዛ አካባቢ በሶስት ጥርሶች ሲነዳዱ ሳይሆን ሲነዳዳዱ እንደዛ አይነት መሰለኝ ሲነዳዱ ወይም ስለላይ እንደምታዩት ምን ያደርጋሉ? ወደ ኋላ ሪቨር ወይ ደግሞ ወደ ኋላ ኃይል ይሰጣል። ወደ ኋላ ማለት ነው። ሪቨርስ ይባላል። ወደ ኋላ ማለት ነው። ወደ ኋላ ስንፈልግ ስለዚህ ከባድ ማርሽ ወይ ደግሞ ትንሽ እንትና ስለሆነ እንትና ያደርጋል ማለት ነው። ሌላኛው ስንቀጥል ያው እንዳልኳችሁ ይሄ አንደኛው ጉልበት ነው። አንደኛው ሁለተኛ ዳገት ላይ ስንወጣ ቁልቁለት ላይ ስንወርድ አንደኛው ሁለተኛ እንጠቀማለን ማለት ነው። ምክንያቱም ዳገት ላይ ስንወጣ ምንም እንደማያስፈልገን ጉልበት ነው የሚያስፈልገን። ጉልበት የሚያስፈልገን ስለሆነ ደግሞ ጉልበት ስለሚያስፈልገን ምንድነው ትንሿ ጥርስ ለትልቁ ጥርስ ስንነዳው ጉልበት እንፈልጋለን። ምክንያቱም በዳገት ላይ ስንወጣ መኪናው ባነሰ ፍጥነትና በጉልበት መውጣት ነው የሚፈልገው። ልክ ዳገት ስንወርድ አሁን አንዳንድ ሹፌሮች ምን ያደርጋሉ? ዳገት ሲወርድ ነዳጅ ይቀንሳል ብለው በዜሮ ይወርዳሉ፣ ወይም ደግሞ ማርሻቸው ዜሮ አድርጎ በፍሬን ብቻ ይወርዳሉ ማለት ይሄ ተገቢ አይደለም። አሁን ፍሬን ይሄ ሰበቃው ሁሉም ነገር ሸክሙ በፍሬን ብቻ ይሆናል ማለት ነው። ስለዚህ አስቸጋሪ እኔ አሁን ስሰለጥን በነበረበት ጊዜ ይሄ ቁልቁለት ስንወርድ የሆነ እንደ ምን ነበረኝ ቁልቁለት ስንወርድ ያው ዜሮ አድርገን ነው የምንወርድ ማርሽ ነው የሚመስለኝ ነበር። ከዛ ሄጄ እንደዚህ አይነት ቁልቁለት ነው እዛ አካባቢ ሄደን እዛ አካባቢ ስንደርስ እዛ አካባቢ ማርሽ ዜሮ አደረኩት። ማርሽ ልክ ዜሮ ሳደርገው መኪናው ቤት ይተያዛል።
ከዛ አሰልጣኝ አታውቀው አለና በራሱ እንትና ስለነበረው በተቻለ መጠን ፍሬን ብቻ መያዝ ቻለ። ወይም ደግሞ በፍሬን እያቀዘቀዘ ያዘልኝላቸዋል። ስለዚህ በጣም አስቸጋሪ ነው፣ ሊበጠስም ይችላል። ምክንያቱም ኃይሉ እዛ ፍሪሴን ላይ ነው ወይም ደግሞ ፍሬን ላይ ነው የሚያርፈው ያለ ማለት ነው። ሌላኛው ሶስተኛውና አራተኛው ደግሞ ያው መካከለኛ አራተኛ ሲጀመር አራተኛ ማለት ራሱ ይሄ የኢንጂን ኃይል ሳይጨምር ሳይቀንስ ነው ወደ ፕሮፔለር ሻፍት ወይም ደግሞ ወደ ጎማ ኃይል የሚስተላለፍ ማለት ነው። አምስተኛ ፍጥነት ነው። ወይም ደግሞ ፍጥነት ሲፈለግ ምን ብላ ነበረ? ትልቁ ጥርስ ለትንሽ ጥርስ ሲነዳው ነው ብለናል። ትልቁ ጥርስ ለትንሽ ጥርስ ማለት ይሄ ፍጥነት እንትን ይደረጋል ማለት ነው። ስለዚህ ምን ማድረግ አለብን? ይሄ በአስተማማኝ የሆነ ቦታ ለማየት ዝግጁ ወይም ደግሞ ለማየት ቅርብ የሆነ ቦታ፣ ትራፊክ ቦታ የሚያጨናንቅበት ቦታ ከሆነ ለማሽከርከር ምቹ በሆነ ቦታ ያው በፍጥነት መሄድ እንችላለን ማለት ነው እንጂ በሌላው ያው በአንድ በሁለት በሶስት ከዛ ባለፈ ነው በአራት መሄድ እንችላለን ማለት ነው። እሺ እንቀጥል። ከዛ ከጊርቦክስ ቀጥሎ ማን ነው የሚቀበልልን? ፕሮፔለር ሻፍት ማለት ነው። እዚህ ደግሞ ምን አለ? ፕሮፔለር ሻፍት አለ ማለት ነው። ፕሮፔለር ሻፍት። ስለዚህ ከጊርቦክስ ቀጥሎ ደግሞ ምን ይገኛል? ፕሮፔለር ሻፍት ማለት። ፕሮፔለር ሻፍት ምን ያደርጋል መሰላችሁ? ከጊርቦክስ የተገኘ ኃይል ወይም ደግሞ የሰጠው ኃይል ወዴት ያስተላልፋል? ወደ ዲፈረንሻል ያስተላልፋል ማለት ነው። ስለዚህ በዚህ ይሄ መገናኘት ምን አለው? ብዙዎች አንደኛው ዩኒቨርሳል ጆይንት አለ ማለት ነው። ዩኒቨርሳል ጆይንት አለው ምክንያቱ በመገጣጠሚያ ማለት ነው። ሁለተኛ ደግሞ ስሊፕ ጆይንት የሚባል ማለት ነው። ዩኒቨርሳል ጆይንት ፕሮፔለር ሻፍት ከጊርቦክስ እና ዲፈረንሻል ያገናኛል። ከጊርቦክስ እና ከዲፈረንሻል ያገናኛል። ማን ነው ይሄ? ዩኒቨርሳል ጆይንት ማለት። ስሊፕ ጆይንት ግን ፕሮፔለር ሻፍት ሁለት በመካከል ላይ መርዘምና ማጠር እንዳይፈጠር ወይም ደግሞ በመርዘምና በማጠር በሙቀት በተለያየ እንትና ምክንያት አማካኝነት ጉዳት እንዳይፈጠር ምቾት ይጠብቃል ማለት ነው። ሌላኛው ዲፈረንሻል ነው የምናየው ማለት ነው። ዲፈረንሻል ሲባል ይሄ ፕሮፔለር ሻፍት ብለናል። ፕሮፔለር ሻፍት ተመካይ እዛ አካባቢ ምን አለ? ከፕሮፔለር ሻፍት ተሸክሞ ምን አለ? ዲፈረንሻል አለ እዚህ አካባቢ። ዲፈረንሻል እንደዛ ያደርጋል። ይሄ ጎማ ነው ማለት ነው። ይሄ ጎማ ነው ማለት ነው። እዛ ዲፈረንሻል አለ። ይህ ዲፈረንሻል ከፕሮፔለር ሻፍት የመጣ ኃይል ምን ያደርጋል? ወደ አቅጣጫው ቀይሮ ወደ ጎማ ኃይል ያስተላልፋል ማለት ነው። አንደኛው ጥቅሙ ይሄ ነው። ሁለተኛው ጥቅሙ ደግሞ ተሽከርካሪያችን እንደዛ አድርጎ ወደዛ ሊሄድ ከሆነ ወይም ደግሞ እንደዛ ወደ ግራ የሚታጠፍ ከሆነ በቀኝ በኩል ያለ ወይም በግራ በኩል ያለ ኃይል ይጨምረዋል። በቀኝ በኩል ያለ ደግሞ ኃይል ይቀንሰዋል ማለት። ስለዚህ መኪናችን እንደዛ አድርጎ እንዲዞር ያደርጋል ማለት ነው። ስለዚህ መቼም መኪና ሲዞር ሁለቱ ጎማ እኩል አይዞርም ማለት። አንደኛው የግድ መቀነስ አለበት። ስለዚህ ከዚህ እስከዚህ ያለ ስፋትና ከዚህ ወደዚህ ያለ ቁመት እኩል አይደለም። ይሄ ነው የሚሰፋው። ስለዚህ ለዚህ የሚያደርጋል ብዙ ጉልበት ይሰጠዋል ማለት ነው። ዲፈረንሻል ማለት ይሄ ነው። ዲፈረንሻል ማለት እዛ ውስጡ ትልቁ ጥርስ ምጣድ የሚመስል አለ። በውስጡ ብዙ ጊሮት ወይም ብዙ ጥርሶች አሉት ማለት ነው። ስለዚህ እነሱ በዲቴል በአካል ስለምናየው ይህ ቻናል ሳብስክራይብ እያደረጋችሁ እንድትቆዩ ጋብዛቸዋለሁ። ምክንያቱም በተግባር ላይ በኋላ እናየዋለን ማለት ነው። ስለዚህ ይህ ዲፈረንሻል ምን ያደርጋል ማለት ነው? ወደ ሻሚያዝ ጉልበት ይሰጠዋል። ሻሚያዝ ደግሞ ወደ ወይም አክሲስ የምንለው ማለት ነው። ይህ ደግሞ ወደ ጎማ ኃይል ያስተላልፋል ማለት ነው። ይህ ቀጥታ ወደ ዲፈረንሻል የገባ ኃይል ዲፈረንሻል በ90 ዲግሪ ወደ ተቀይሯል። ይሄ ደግሞ ከዚህ ወደዚህ ያለ ይህ ዲግሪ ምን ያደርጋል? እንቅስቃሴያችን ወደ ሁለት እንዲሄድ ወይም ወደ ሁለት ጎማ በእኩል ኃይል እንዲሄድ ያደርጋል። አንደኛው። ሁለተኛው ደግሞ ምን ያደርጋል? ከፕሮፔለር ሻፍት የመጣ ኃይል ወደ 90 ዲግሪ ይቀይራል። እሺ፣ ሌላኛው ደግሞ መኪናችን በሚታጠፍበት ጊዜ ምን ያደርጋል ማለት ነው? ወደ በሰፊው ያለ ጉልበት ይጨምራል። በጠባቡ ያለ ደግሞ ጉልበቱ አይሰጠውም ማለት ነው። ጉልበቱ ይቀንሰዋል ማለት ነው። በጭቃማ ሲያዝ ደግሞ እንደዛ ለአንድ በኩል ምን ያደርጋል? ጉልበት ይሰጠዋል ከጭቃው መውጣት እንዲችል ማለት ነው። ስለዚህ
ስለዚህ የዛሬ ትምህርታችን ይህ ይመስላል። ጠቅላላ አድርግላችሁ ወይም ደግሞ እንደ መጠቃለያ ማለት ነው። ስለዚህ ዛሬ ያየነው ምንድነው? ኃይል አስተላላፊ። ኃይል አስተላላፊ ማለት ምን ማለት ነው ካልን ከኢንጂን የተገኘ ኃይል ወደ ጎማ የሚያስተላልፍልን ፓርት ነው ወይም ደግሞ አካል ነው ብለናል። ስለዚህ በውስጡ ብዙ ፓርታት አሉት፣ ግን እኔ ያመጣሁት የተወሰነ ነው ማለት። አንደኛ ፍሪክሲዮን ነው። ፍሪክሲዮን ማለት ከኢንጂን የመጣ ኃይል ወደ ጊርቦክስ እንዲገባና እንዳይገባ ያደርጋል። አንደኛው ስራው ይሄ ነው። ከዛ ማርሽ ለማውጣትና ማርሽ ለማስገባት ይጠቅመናል ማለት ነው። ልክ ማርሽ ረግጠን ፍሪክሲዮን ረግጠን ነው ማርሽን ማስገባት እንችላለን ማስወጣት እንችላለን እንጂ ማርሽ ገብተን እያለ ሌላ ማርሽ መቀየር ወይም ደግሞ ሌላ ማርሽ ማስገባት አንችልም። ምክንያቱም ጥርስ ለጥርስ ተገናኝቷል። ስራው እያስካሄደ ነው ወይም ደግሞ ስራው እየተካሄደ ነው ማለት ነው። ስለዚህ ፍሪክሲዮን ዋናው ጥቅሙ ምንድነው? ኃይል እንዳይተላለፍ ያደርጋል፣ እንዲተላለፍ ደግሞ ያደርጋል ማለት ነው። ሁለቱ ነው ስራው ማለት ነው። ስንረግጠው ኃይል አይስተላለፍም፣ ስንለቀው ደግሞ ኃይል ይስተላልፋል ወይ ደግሞ ኃይል ያስተላልፋል ማለት ነው። ወይ ደግሞ ኃይል እንዲተላለፍ ያደርጋል ማለት ነው። ስለዚህ ይሄ ጊርቦክስ ወይም ፍሪክሲዮን ማለት በሜካኒካል ኃይል ወይም ደግሞ በካው የሚሰራ አለ፣ በሃይድሮሊክ ወይም ደግሞ በዘይት የሚሰራ አለ። ይሄ በተግባር እናየዋለን። ሌላኛው ደግሞ ጊርቦክስ ነው። ጊርቦክስ ማለት ደግሞ ምን ማለት ነው? እዚህ ውስጥ ገብተው ወይም ደግሞ ጊርቦክስ ምን ያደርጋል? አንደኛው ከኢንጂን የመጣ ኃይል ፍጥነት እንዲኖረው ያደርጋል፣ ጉልበት እንዲኖረው ያደርጋል፣ የአቅጣጫ ለውጥ እንዲኖረው ያደርጋል። ማን ነው ይሄ? ጊርቦክስ ማለት ነው። ስለዚህ ትልቁ እንዴት አድርጎ ነው ፍጥነት የሚጨምር ካልን ፍጥነት የሚጨምረው ትልቁ ጥርስ ለትንሹ ጥርስ ሲነዳው ምን ያደርጋል? ፍጥነት አለው ማለት ነው። ጉልበት ከፈለግን ደግሞ ምን ያደርጋል? ጉልበት በምንፈልግበት ጊዜ ደግሞ ጉልበት በምንፈልግበት ትንሿ ጥርስ ወይም ደግሞ ትንሿ ጥርስ ለትልቁ ጥርስ፣ ምክንያቱም እቺ ትንሿ ዙሪያዋ ትንሽ ናት። እቺ ስትዞር ለትልቁ ሲነዳው ምን ያደርጋል? ጉልበቱ ይጨምራል ማለት ነው። ጉልበት ይጨምራል ማለት ነው። ሌላኛው በትራንስሚሽን ወይ ደግሞ ፕሮፔለር ሻፍት ምን አለ? አንዴ ስሊፕ ጆይንት እና ዩኒቨርሳል ጆይንት የሚባል አለ። ይሄ ለፕሮፔለር ሻፍት የሚጠቅሙ ወይም ደግሞ አደጋ እንዳይደርሰው የሚከላከሉት ማለት ነው። ሌላ እንትን ያለም ዲፈረንሻል ደግሞ ከኢንጂን የመጣ ኃይል ወይም በፕሮፔለር ሻፍት አድርጎ የመጣ ኃይል ወደ ሁለት ጎማ ያካፍላል ወይም ኃይል ያካፍላል። ከዛ ደግሞ የመጣ ኃይል ወደ 90 ዲግሪ ወይም ደግሞ ወደ ሁለት ይቀንሳል። ከዛ ደግሞ ወደ መኪናችን በሚዘራበት ጊዜ ምን ያደርጋል ማለት ነው? ያኛው አሁን ለምሳሌ ወደ ቀኝ የሚዘር ከሆነ ያኛው የግራ ያለው ጎማ ኃይል ይጨምረዋል። በቀኝ ያለ ደግሞ ኃይሉ እንዲቀንስ ያድርገዋል ማለት ነው። ማን ነው ይሄ? ዲፈረንሻል። ስለዚህ በቀጣይ ደግሞ ስለ አውቶማቲክ ነው ያለው። አውቶማቲክ እንዴት ነው የሚሰራ፣ ምንድነው ከማኑዋል የሚለየው የሚል እና ማድረግ ያለብን ስለ አጠቃላይ የዚህ ወይም ደግሞ የኤሌክትሪክ አስተላላፊ ለኃይል አስተላላፊ ማድረግ ያለብን ጥንቃቄ አጠቃላይ በሚመጣ ወይም ደግሞ በሚመጣ ቪዲዮ በዲቴል እናየዋለን ማለት ነው። ለዛሬ ትምህርታችን ይህ ይመስላል። እንደሚታወቀው ሁል ጊዜ መጨረሻ ላይ ቲፕ ሰጣለሁ ማለት ነው። ይህ ቲፕ ዝም ብዬ እያሰብኩት ጦርነት በዓለም ላይ ባይኖር ምን ይፈጠር ነበር? በቃ ጦርነት ምንድን ነው ይሄ ፍጥጫ ወይም ደግሞ የጦርነት ሀሳብ ራሱ ባይኖር ምን ይሆን ነበር? እስኪ ኮሜንት ላይ አሳውቁኝ። እኔ በጣም ነው ያሳሰበኝ። ምክንያቱም ለምንድን ነው ይሄ ጦርነት የመጣ ብዬ ሳስብ ግን ጦርነት ምን አስፈለገ? ስለዚህ ባይኖር ምን ይፈጠር ነበር የሚል ሀሳብ መልሱልኝ። ስለዚህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ያደርጋችሁ እንደምትመጡ እርግጠኛ ነኝ። የዛሬ ትምህርታችን ይመስላል። ሰላም ለሀገራችን፣ ሰላም ለሁላችን። ባይ ባይ።